ወደ ምዕራቡ ዓለም መሄድ ከጀመርኩበት ባለፉት 20 ምናምን ዓመታት በጣም ከሚደንቀኝ ነገሮች ውስጥ መሰረታዊ የፍጆታ ምርቶች እዚህ ግባ የማይባል ጭማሪ የማያሳዩ መሆኑ ነው። ተማሪ ሆኜ የሸመትኩት ዳቦ፣ ፍራፍሬ፣ እንቁላል፣ ዶሮ፣ ወተት፣ እርጎ፣ ቢራ፣ የንጽህና ግብአቶች፣ የአውቶቡስና የባቡር ቲኬት ዋጋ የሚያሳዩት ጭማሪ በሳንቲም የሚቆጠር ነው። ምክንያቱን ለማወቅ መጓጓቴ አልቀረምና በተረዳሁት መጠን ለመግለጽ ያክል መንግስቶቻቸው የተረጋጋ ማይክሮ ኢኮኖሚ መፍጠር መቻላቸውና እውነተኛ ነፃ የገበያ ውድድር መስፈኑ እንደ ምክንያት የሚጠቀስ ቢሆንም ዋናው ግን የሸማች ዜጎች ንቁ ተሳትፎ ነው። ማንኛውም የዋጋ ጭማሪ ግልጽና የተረዳ ምክንያት ከሌለው በስተቀር ከሸማቾች የተደራጀና ግልጽ ተቃውሞ ይገጥመዋል። ሸማች ዜጎች መክፈል መቻላቸውን ሳይሆን መብታቸውን ለማስከበር ቅድሚያ ይሰጣሉ፣ ለዋጋ ትኩረት ያደርጋሉ። በሌላ አነጋገር ፕራይስ ሴንሲቲቭ ናቸው። አላግባብ ዋጋ ተጨምሯል ብለው ካሰቡ በትብብር የመግዛት ተአቅቦ ያደርጋሉ ወይም ቦይኮት ያደርጋሉ። ሀብታም ድሃ ሳይባል ሁሉም ይተባበራል። ነጋዴዎችና አምራቾችም ይህንን ጠንቅቀው ስለሚያውቁና የሚያስከትለውን የኪሳራ በትር ስለሚረዱ አይሞክሩትም። ከሞከሩትም የተለመደው ጠንካራ ተአቅቦ ይገጥማቸውና ምርታቸውን አውጥተው መድፋት ግዴታቸው ይሆናል። ለዛውም መድፊያ ስፍራ ከተገኘ ነው። ወደኛ አገር ስንመጣ ነጋዴዎችና አምራቾች ያለ በቂ ምክንያት ዋጋ ሲጨምሩ ይህንን መቆጣጠር የሚችል ጠንካራ መንግስታዊ መዋቅርና ትጋት አለመኖሩ እንደተጠበቀ ሆኖ ህብረተሰቡም አመቺ ድባብ ሲፈጥር ይስተዋላል። አንዳንዱ እርሱም መግዛት መቻሉን የክብር መገለጫ የሀብት ማሳያ አድርጎ ወይም ደረጃው ከፍ ያለለት ስለሚመስለው ሌሎች ሲከራከሩ እሱ ዘና ብሎ ይሸምታል። አንተ ከፊት ሆነህ ስትከራከር ከኋላ ሆኖ ወንድም መግዛት ካልቻልክ እኛን አስቀድመን ይላል። ሌላው ደግሞ ተወደደና ሊጠፋ ይችላል ብሎ ሽሚያ ውስጥ ይገባል። ረጅም ሰልፍ ይፈጠራል። ሰርቶ ያገኘ ሰው ለዋጋ ትኩረት ይሰጣል። ያለ ጥራትና መጠን ልዩነት የዋጋ ጭማሪን የሚቀበል ጅል ወይም በልፋቱ የማይኖር ሰው ነው። ለዋጋ ትኩረት መስጠት የስልጣኔ ምልክት ነው። የገጠር ሰዎች አልፎ አልፎ ከተማ ለተግባራቸው ብቅ ሲሉ ምግብ ቤት ወይም ካፌ ገብተው ከመጠቀማቸው በፊት ዋጋ ይጠይቃሉ። የተጋነነ ከመሰላቸው ውድ መሆኑን ገልጸው ይከራከራሉ። ገንዘቡን ለፍተው ነውና የሚያገኙት። አንዳንዶቻችን እንስቅባቸዋለን። እውነታው ግን እነርሱ ስልጡን፣ እኛ ግብዞች መሆናችን ነው። አሁን የፋሲካ ዶሮ ከተወደደ፣ በግና ፍሪዳ ጣራ ከነካ ሳንገዛ ብናሳልፈው ምን እንሆናለን? ሆቴል ገብተን የምግብ ሜኑ አይተን ውድ ነው ብለን አንወጣም። ካፌ ገብተን ማኪያቶ የትየለሌ ብር መሆኑን ስናውቅ ውድ ነው ብለን ጥለን አንወጣም። በጥቅሉ እናማርራለን እንጂ በጋራ ተአቅቦ የማድረግ ልምምድ የለንም። ይህንን የስነ ልቦና ድካማችንን ጨካኝ ነጋዴዎችና ደላሎች ጠንቅቀው አውቀውታል። እናም ድንገት የእጥረት ውዥንብር ፈጥረው ዋጋውን ሰማይ ላይ ያደርሱታል። እንደ ማህበረሰብ የጋራ ድምፅ፣ የጋራ ውሳኔ የማሳለፍ ተአቅቦ የማድረግ ልምድ የለንምና የዋጋ ንረት አለንጋ ይገርፈናል። በየትኛውም ዓለም ጨካኝ ነጋዴዎች የሚፈሩት መንግስትን ወይም ሕግን ወይም እስራትን ወይም የህዝብን እርግማን አይደለም። ነጋዴዎች የሚፈሩት ዋናው ጉዳይ ኪሳራን ነው። ስለሆነም የንግድ ስርዓቱን የሚያስተካክለው የመንግስት ሕግና ሕጉን የማስከበር ዲሲፕሊን ማጎልበት አንዱ ዘርፍ ሆኖ ዋናው አቅም ግን የህብረተሰቡ የተደራጀ መርህን የተከተለ ግብረ መልስ ነው። አንገዛም። በነገራችን ላይ ይህን አይነት ማህበረሰባዊ ግብረ መልስ የመስጠት ልምድ ካላዳበርንም ለአምባገነን መሪዎች መደላድል፣ ለጉቦኛ ባለስልጣናት ለም መሬት፣ ለኮንትሮባንዲስቶች ጥቅጥቅ ጫካ፣ ለድላላ ሲሳይ፣ ለጨካኝ ነጋዴዎች የሰባ ፍሪዳ ሆነን እንቀጥላለን። በየግላችን ልናስከብረው የማንችለውን መብታችንን በጋራ ማስከበር እንልመድ። ትንንሽ የሚመስሉን መብት ለማስከበር
ሕግ ለማስጠበቅ በጋራ የመቆም ልምምድ ካዳበርን ከፍ ያለውና ውስብስቡ ወይም የፖለቲካ መብትን ማስከበር ቀላል ይሆናል። በጥቅሉ በመንግስቶቻችን መሰረታዊ ድክመቶች የማዝነውን ያክል በማህበረሰባችን አንዳንድ ጠባዮች መከፋቴን መደበቅ አልፈልግም። ዶክተር አለማየሁ ዋሴ እሸቴ በፌስቡክ ገጹ ላይ እንዳጋራው